እንደው ነገር አይደለም። ይሄ የምናየው በቲክቶክ ላይ ውሃ ሞልቶ መኪናዎች የተሸከሙ ድልድይ የፈረሰ ቤት ፎቅ የወደቀ የምናየው ኤአይ ነው ብሎ አሁን ቴክኖሎጂ የመጣው ሊሆን ይችላል። ግን ትምህርት ነው ያስተማረን ያለው። ከሱ ብንማር ናዳዎች የተለያዩ አሁን በቀደም ዝናብ በጣም የዘነበ ነበር ሲላካ ሰው የፈራ ነበር። 1000 ሰው ሞተ። አዲስ አበባ ውስጥ ሊሆን በቃ ይሄ የሚወድቅ ነገር ነው። እንረዳዳ። በሆስፒታሉ የኩላሊት ታካሚዎችን መፍትሄ እንፍጠር። እንዴ ነጮች እኮ የመጡ የረዱን እኮ ነጭን አንድ ባለሀብት እኮ በመንገድ ቤት አንድ ምስኪን አይከተለው። አንድ ፈረንጅ ግን በመንገድ ቤት ጊቭ መኒ ተመልከት። እኛ ምን ያህል ጨካኝ ሆነን የሰው ሀገር ሰዎች መጥተው እና አዳም ምን ያህል የዋህ እንደሆኑ ምን ያህል ድሃዎች እንደሚከተሏቸው አንድ ባለሀብት ቤት ይረግሙታል። ይሄ እኮ አይሰጡም። አንዳንድ ደግሞ ይወደዳል። እንደነ ቀነኒሳ አይነቶች ጥሩ አመለካከት ያላቸው እኔ ንጹህ መኪና አልገዛም በቃ ለሀገር ይሄ በቂ ነው ብሎ እኔ በእንትንም አይቼዋለሁ በኢንተርቪው። እንዲህ አይነት ንጹህ ልብ ያላቸው ሰዎች አሉ። ጥሩ ልብ በቃ እንዲህ አይነት እግዚአብሔር አሁንም እንዲህ አይነቱን ልቡን ይቀይርልን።